በቃ እኔ ማለት ትወን ነው። እሺ ብታረጋ አታጎራኛለህ ባሪ። እሺ በቃ መጣ። እሺ ሰርጊያት እንጀምር። አዎ እንግዲህ ትጀምሩልኛላችሁ። ትሳሳሙልኛላችሁ። አሁን ትሳሳሙልኛላችሁ። ትሳሳሙልኛላችሁ። እናትዬ ቀረጻ ላይ ነው። ወጣቲን ወጣለሁ ግን መሳሳም የለም። አይኔ ግን እንሳሳምን። እሺ እሺ እንትን ታረጊልኛለሽ። ምንድነው ደረቷን ትዳብስልኛለህ። ደረቷን ዳብሰህ ምናምን ነው የምትጀምረው። ደረቷን እየዳበስካት ትጀምራለህ። አንተ ህሊና ከታዘዘልህ ዳብሳት ስራ አይደል እናትዬ? በቴክኒክ ይገባል አልኩሽ እኮ በቴክኒክ ስለሚገባል። አዎ እና እኔ ዳብስለታ እኔ ቁረጠኛ እኔ ልዳብስለት እንዴ እናትዬ ስራን ያዝነው አልኩሽ እኮ እኔ አርስብለትም። እሺ አሁን በቴክኒክ ይገባል። አንዴ ወጣ በይልና ትመለሻለሽ። አንዴ ወጣ ቅርታ በጣም አሁን ምን ታደርገኛለህ? ሳማት ራስ ሳማት ምን ነው ቢቀር እንጀራ አይቀርም ስራ አይቀርም እንዴ ሳማት ይላል እንዴ እሰላ ነፂ ምንድን ነው አይነሽ? ምን ሆነሽ ነው? አረ እሱ ነው አሁንም ዛሬ የሚመታሽ? ይሄ ማይመከር ምንድን ነው? በቄስ አልቀሩ በሽማግሌ አልቀሩ አይመከርም እንዴ? ልጅ ቆይ ምንድን ነው እንዴ? ጣትሽ ምን ሆነሽ ነው? ነከሰኝ። ይሄ ልጅ ምን ይሻላል እንደው በእናትሽ። አሁን የት ነው ያለው? የት ነው ያለው? መኪና ውስጥ ምን ያሳያል? የት ነው ያለው? ቆይ እንዴ ይሄ ምንም አይመከርም። አንተ እንደው በቃ አላርፍም አልከ። አንተ ምን ሆነህ ነው እንዴ? አንተ የሞት ደሞ ነው መታቱ የእንት ማለት አቅታ ነው እንዴ? አንተ ደሞ አታፍሪም እንዴ? ተመለስ ልጁ እንደዚህ አጉል አድርገሽ አስተኝተሽ ደሞ ታሪያለሽ እንዴ? ቤት አነጽኩ በበሳልነት የመጣሁ በንግግር እንጂ እላፊ ማለት ነው። በስመ አብ ምን አይነት ጥልቀት ነው! ኧረ እኔ ከአቅሜ በላይ እና አርስቶትል ራሱ ይሄን የሚያውቁት አይመስለኝም። ምድን ከጥልቀት ምልቀት ይባላል። ያስተሳሰብ ልቀት ጸያፍ ቃል የሚናገሩ ሰዎችን አውግዛለሁ። ለስድብ ምላስ አይታዘዝልኝ። ምን አይነት ተፈጥሮ ነው ግን ያለሽ? እንዴ ምን አይነት ሚስጥር ያገኘሁት? ወይ ለማየል እንገናት አንተ ወንድ አይደል እንዴ? በዚህ እድሜ ማየ ምናምን ትላለህ እንዴ? አይ ለእናቴ እኮ ያለውን ነገር ቅርሻታ ከብት ጉርድ በርሜል የሶፋ ግን ወረዘን ገጣባ ለፈጨጫ እንጭጭ ልፋጭ ለሃጫ ሰው ተናጋሪ ያደርገው እንኳን አልናገር ግን ሳልሰድበው ወጣት ነው። አዲሷ ፍቅረኛ የእሷ ናት። እንግዲህ ታዋቂልኝ ፍቅረኛ ያስክ ብሪን ተመጣጣ ወይስ ታወራ አንቺ ለኛ ምን እንደገና ለከዚህ ሰጥሻለሁ። ምን ሆነሽ ነው አንተ? ችጋራ መስኖር አቀር ሲጀምራት መርዝ ባለፈው የነከሰችው ውሻ ማለት የተረፈች መሰለህ እንዴ? 32 መርፌ በእምብርቷ መረዛ። አንተ ውሻ ትመርዛለህ? ኧረ በስመ አብ ዳር ትላለህ። በእኔ ዳር አትበል አንተ። ሲጀምር ለምደሃል። ዳር ነው ሁሌ ሴንተሯን አታገኛትም እንዴ? ኧረ አንቺ ለሰጥሻለሁ። ምንድነው በቃ ለከ ራሴን ሳልኩ ሰው ነኝ እንዴ? ምንድነው የምትሽኝ? ራስን የቻልከው አንተ ቆንሰርታ እንዴ? ማዘር ራስን እንጂ ያለው ብለህ እንዴ ከረቸምክብኝ። አንቺ ለመቶ ብር ነው እንደዚህ የምትናገሪኝ? በቃ ዝም ብዬ እሰጥሻለሁ አልኩሽ አይደል? እና ታዲያ 100 ብር እንዴት አድርጌ እንደማመጣው አታውቅም እንዴ? ይረዛ በና ብሬን ታመጣታ። አንቺ ደግሞ አይጠቅምሽም። በእኔሽ ምንም አይጠቅምሽም። ደግሞ ሴት ላይ ፊት ይላል። ቲክቶከሩ ጀለስ የሞቱ ነው። በደንብ አድርገሽ አስለቅሽልኝ እንዳይወደድብህ። ችግር የለውም። እንዴ ስራ ጀምሪ። የጆ ጓደኛ ሞቅ አድርጊው። አረ ምን ትሆንልኝ? ምን ልሆንልህ ነው ነገሩ? የኔ ጠንበለል፣ አረ የኔ ጠንበለል፣ የኔ ከርታታ፣ አረ ምን ነው? አረ ስንቱን ችለኸው፣ አረ ዋርኒንጉን ችለኸው፣ አረ ሪፖርቱን ችለኸው፣ አረ ምን ልሁ፣ አረ ልቀቅ። ምን ሆኖ ነበር የሞተው? ወጋ አድርጉት። አረ ወይኔ ወጋ አረገው። ታዲያ ምን ዋጋ አለው? ጋድ ስክሮል አረገው። ወይኔ የኔ ጠንበለል፣ እስቲ ግባለት፣ እስቲ ይገባለት። አረ የኔ ጌታ ሱራ እንደ ቢልዲንግ ምንድን ነው? አንበሳ ወረደ። ወይ ለአርባ ሞላ በለኛ። አረ ለ80 የሚተርፋል። አረ 500 ፎሎወር ምን ያርግ? አረ ምን ሆነሽ? ምንድነው? ማንሽ? ዝቅ በል። ምንድነው? ተኩስ ነው? ጦርነት አንዴ ያፈነዱ ዝቅ በል እንዳይተፈናጠረ። ያምሻል እንዴ? ቅመሻል እንዴ? ማን ይቀመው? እኔ ጫፍ በደረሰበት ነው ማልደርሰው። ማን ቀምሻለሽ? አጭሰሻል? ጭስ ምናምን ወፈ ምሽቱን ተገናርገው እኮ ያጠቁን የመጡት።
ቀን እኮ ነው የምን ጨለማ ነው ተማይ ነው ከለላ ተደበቅ ብያለሁ ተደበቅ አሁን አንዴ ባክታይ ጎርፎ ነው እንዳውስ ተከለል በላዳ አውቶቢስ ተራ ፒያሳ በላዳ አውቶቢስ ተራ ፒያሳ አውቶቢስ ተራ አው ግባይ ነው ጌታ አውቶቢስ ተራ ፒያሳ በላዳ እሺ ብቻ አንተ ሄዳለህ አውቶቢስ ተራ በላዳ ያሞላ እንሂድ አይደል የኔ ጌታ እሺ አብስትራ በላዳ አዲስ ወላ በላዳ ተራዚ አካባቢ ምን ጋር ነው የሚይዘው ለአንተ አንዴ ምጮህ ገባ አብስትራ እኔ አውቶቢስ ተራ ነው እኮ ገባ እያልኩህ አብስትራ በላ ሙርት ይዛል እንዴ አውቶቢስ ተራ እያልኩ አውቶቢስ ተራ እማ ይቅርታ አውቶቢስ ተራ ነው ነው እንዴ አውቶቢስ ተራ ይዛል እንዴ አንተ ወጣ መልክ አልፈለክም እኮ እየነበረ ይሩር ዘገራ 12 ይቀረኛል አብስትራ በላዳ ሰላም ነሽ? ምን ነሽ ማሪ? ምን ነው አናፈቁ? አረ ናፍቀሽኛል። ሰላም ተቀዘቀዘ። አረ ቤተሰብ እንዴት ነው? ወንድምሽ እህትሽ አምሮብሻል ደግሞ። ምን ይሆናል? አመሰግናለሁ። አይ እኔ ደግሞ ስታረፍጂ ጊዜ የሆነ ችግር ያጋጠመሽ ምናምን መስሎኝ ፈርቼ። አታሟርት ሟርተኛ አሉ። እኔ እኮ ላንቺ በማሰብ እኮ ነው። እኔ ፍቅር እናቴ እንደሆነ ነገር ከቢደርስብሽ እኔም ደረስብኝ ማለት አይደለም። የሟርት ማለት እናቴ አረጀውብህ አረጀሽ ለማለት ነው? ኧረ አይደለም። እኔ እናቴ ለማለት የእናቴ ምትክ ነሽ። ልክ እንደ እናቴ ነው ማየሽ፣ የምትንከባከቢኝ የኔ ሰው ማለት ነው። አሽሙረኛ ጻድቅ ያጮታል። እየሰደብኩ አይደል እንዴ? አዎ ምን ልበል ታዲያ ሰው ሲሰርብ እሺ ነው የሚባለው? አይደለም። ቢሆንም ስድቤን ያጣጣልኩኝ ይመስለኛል። እኔ እኮ መሳደብ አንቺ ግን ምን ነው በጣም ፈላብሽ? ጥናጃ ሞጋጋ ባልዲ አቋም ምን እንደዚህ በጣም ተሽከረከርሽ? ጥናጃ ትርሳለኝ ብለሽ ነው መስኪው ሙልጭ አርጌ ነው መሰድብሽ። እሺ ስለማታቂ ነው ስንቷን ሴት ሙልጭ ጥርግ አርጌ ሰድቤ እግሬ ስር ተንበርክከው የሚለምኑኝ አይነት ወንድ ነኝ። እሺ መላጣ ዋተረጋጋ እንደዚህ ነው ወንድ ማለት። ምንድን ነው የሚያነጥራት? አቺ ረጂት ተንሳፈፍሽ ምን ሆነሽ ነው? አተኔ የምትናገረኝ ሴት አይደለሁም። አቺ ምን ሆነሽ ነው? ያበደ ዲጄ ሆኜልሃለሁ። እሺ ዲጄ ደጀኔ አታተ ደጀኔ አይደለም ዲጄ ነጽክስ። ውይ አንቺ አታድርጊኝ በእናትሽ። ማታ ያቀናበርኩትን ብሰማ እንዳትለኝ ነበር። እስቲ እንስማ። በቃሌ ነው ሰማይ ጥሏ ሯጧ ጽምጧን ቋቋ ሮፕና ጆፕ ዲጌን አንኮሸለይ ብኮ ውሪ ሁለተኛ ጠገቢና አሁንስ መጮሽ አረገችኝ እንዴ? የሰው ወሬ እንዳትሰሙ። ሰርጎን በዲጄ ነጽክ ሲያሳምሩ የምን ሰርፕራይዝ ነው እማ? ሰርፕራይዝ ቶሎ በይ ግሪን እየቆረቆረኝ ነው። በእናትሽ ቶሎ በይ። ደስታሽን ፊትሽ ላይ ያየሁት ነው። ቶሎ እሺ በይኝ በእናትሽ እሺ በይኝ። እሺ ቆይ ለእሱ አይደለም እንደዚህ ነው። ስለዚህኛውስ ለካ አንገትሽን የሰራሁት ግን እንዳያንቅሽ እኔ ፋራ ነኝ እንዴ? እንዲህ አላሽከረክረው ደወለች እንዴ? ተሳቀ ማለቀ እኮ ነው። ቆይ ለምን አትተዋትም? ደግሞ ምን ልታስከፍል ይሆን? እስኪ አንሳና ስማት። ሄሎ ጆ፣ ሰፈራችሁን ሳበልቼ ብር ጎደለኝና እስኪ ቶሎ። እሺ መጥቶ ይከፍላል። ችጋራም ያላችሁን አምጡ በቃ። በልንካ ምን ያስቃል ጅል? እንዴ ጆ ና አይ ተበላው። ሊያመልጥ ነበር። ክፈል በቃ እሺ። እኛ ምን ሄድበት ቦታ አለን። አረ የሁሉ መክፈል አልችልም፣ ገንዘብ የለኝም። የኔ ፍቅር ይሄን መክፈል ካልቻልክ ታዲያ ከኔ ጋር ምን ትሰራለህ? ተለያይተናል። እሺ እውነት? አዎ
ከአንተ የተሻለ ሰው መጥበስ እችላለሁ። እኔም እኮ እንዴት እንደምነግርሽ ጨንቆኝ ነበር። በቃ እንለያይ። ቻው። እሺ